አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኢትዮጵያ ተከታታዮቼ ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት አላህ የጠበቃችሁ ሙስሊሙም ክርስቲያኑም ስደትና ያላችሁ በሰላም ላይ ሀገራችሁ ያብቃችሁ። ሁላችሁንም ሰላም ብያለሁ የኔ ውዶች። አደይ ድራማ አደይ ገጠር እናቷን ልታይ በሄደችበት የሚፈልጋት ለትዳር የሚፈልጋት ወንድ እምቢ በማለቷ አላገባም በማለቷ ሁለት የአገር ሽማግሌዎች የአባቷ ተባባሪ ነበሩና ያው አባትየው ከተማ አዲስ አበባ እሷን ሊያፈላልግ እንደሄደ ለነዛ ለሁለት ሽማግሌዎች ደውሎ አደይን እንዳትወጣ ያዙልኝ፣ አስራችሁም ቢሆን ያዙልኝ እኔ እስከምመጣ ብሎ ነበረና ከዛን እነሱም ለመያዝ ተፍ በሚሉበት ሰዓት አደይ ያው ተደብቃ አመለጠቻቸው። አሹ እያገዛት ነበረ። አሹ ብቻና እህቷ ብቻ ነበሩ እናቷ ተጎኗ የነበሩት፣ ሌላው ሰው ተጎኗ አልነበረም እና ከዛን አመልጣቸው ነበረ። ከዛን ተመልሳ ወደ እናቷ ቤት በመግባቷ አባቷ ተከተማ መጣ። አባቷ ሲመጣ ድንገት ነበረና የመጣው ድንገት መጣ። አሹ መጣ ቶሎ በይ አምልጪ ሲላት እሷም ደግሞ በሩጫ ወደ ዳገቱ እየሄደች እያለ አባቷ ከኋላ ይደርስባታል። ከዛን ያዛትና ቤቱ ወስዶ እጇንም እግሯንም በገመድ ያስራታል። እጇንም እግሯንም በገመድ ካሰረ በኋላ እኔ ያልኩሽን እኔ አባትሽን ያልኩሽን ብታገቢ እና እኔንም ባለጸጋ ብታደርግኝ አንቺም ባለ ሀብት ትሆኝ ነበረ፣ ልጆችሽን እየወለድሽ ብትኖሪ ይላታል። እና እኔንስ እንደ ለምለም ቢያደርገኝስ በምን አውቃለሁኝ? ያው እንግዲህ ለምለም ገጠር ሌላ ለምለም አለች እና እሷ አይደለችም። የኤላ ፍቅረኛ ሳትሆን ሌላ እና እንደሷ የእሷ እጣ ፈንታ ሊደርሰኝ ነው ወይ? እንዴት ነው ይሄንን የምትለው? ወይንስ የሚፈልገውን ነገር ካገኘ በኋላ አውቶ ቢጥለኝስ? አባቴ ለምን እንደዚህ ታደርጋለህ? ትለዋለች አደይ አባቷ። አይ እኔ ምንም አላደርግም፣ እኔ ላንቺ ካለኝ ፍቅር ነው። እኔስ ማናለኝ? ታንቺና ታህትሽ ውጭ ታንቺና ተሁለታችሁ ውጭ እኮ ማንም የለኝም ሲላት፣ እንግዲያስ እንደዛ ከሆነ አባቴ እኔ የፈለኩትን እንዳገባ እኔ በአሁን ሰዓት አባቴን እናቴንና እህቴን መርዳት ብቻ ነው የሚያስደስተኝ። ከዛ ውጭ ምንም የምፈልገው ነገር የለኝም። እባክህ አባቴ ፍታኝና ከዚህ ልውጣ ስትለው አይሆንም ብሎ ሲከራከሩ፣ ከዛን እንግዲያስ እወቀው፣ ቁርጥህን እወቀው፣ እኔ አንተ ያመጣህልኛል በፍጹም አላገባም፣ የፈለገ ቢሆን ሞቴን እመርጣታለሁ እንጂ አላገባም አለችው። ከዛም እሱም በጥፊ ይመታታል። አባቷ አደይም በጥፊ ይመታትና ከዛን ሽማግሌዎቹ ጋር ይደውልና ጠብቋት፣ አደይን ጠብቁ፣ እኔ ደርሼ የምመጣበት ቦታ አለኝ፣ እናንተ ጠብቁ አደይን ብሎ ትቷቸው ይሄዳል። ከዛም እነዛ ሽማግሌዎች መጥተው እየጠበቁ እያለ በቃ ይችን የመሰለች ልጅማ እንድታመልጠን አንፈቅድም፣ ይችን የመሰለች እንቡጥማ እንድታመልጠን አንፈልግም። ስለዚህ አሁን በእጃችን ስር ናት፣ የፈለግነውን ማድረግ እንችላለን እየተባባሉ ሽማግሌዎቹ፣ አንደኛው ደግሞ ጠብቅ እኮ ነው የተባልነው፣ አይ ይሄ ነገርማ የማይሆን ነገር ነው፣ የሚያገባት ሰው እኮ ባለጸጋ ነው፣ በዛ ላይ ደግሞ ከነ ክብሯ ነው የሚፈልጋት። ስለዚህ አይሆንም፣ አርፈ ተቀመጥ፣ አይሆንም ይለዋል። ከዛን አይሆንም አርፈ ተቀመጥ እያለው እያለ አይ እባክህ ከተማ ለከተማ ስዞር የከረመች ልጅ አሁን ክብር ይገኛል ብለህ አንተ ታስበዋለህ? አይ የለም እባክህ ይችን የመሰለች ልጅ ከተማ ሄዳ ትመለሳለች ብለህ ነው? ክብርማ እንደሌለ እርግጠኛ ነኝ ልና አንደኛው ሽማግሌ ለአንደኛው ሽማግሌ ውጭ ሆነህ ጠብቀኝ፣ ውጭ ሁነህ ዘበኛ ሁን፣ የሚመጣውን ሰው ተመልከትልኝ ይለዋል አደይን ለመድፈር። ከዛን ይሄኛው ሽማግሌ ውጭ ሲሄድ
እነ ባርኮት እና ዴቭ እና አደይን ለማዳን ወደ ገጠር ሂደው ስለነበረ ከዛን ዴቭ አጥር ላይ ሆኖ እየተመለከተ ያለ አንደኛው ሽማግሌ በዱላ ይለውና አንገቱን ይመታውና ይወድቃል። ከዛን ያ ሽማግሌ እና አልሙሀም ዴቭን ሽማግሌው በዱላ ሲለው ዴቭ ይወድቃል። ከዛን እቤት ያለው ሽማግሌ አደይን ደፈራት። አልሙሀም እዚህ ላይ አደይ አሹ አይነካትም። በየትም ብዬ ማዳን አለብኝ፣ አደይ ከአባቷ እጅ ማምለጥ አለባት እያሉ እህቷም ከዚህ ከመውጣት አለባት፣ በቃ እንደምንም ብላ መውጣት አለባት እያሉ እየተባባሉ እያለ ሽማግሌው አደይን አላቆያትም፣ ደፈራትና እዛን እናቲቱ ደግሞ በቃ እኔ ለልጆቼ ስል ነው የምኖረው እያለች ለልጆቼ ስል ነው የምኖረው እያለች ትላለች። እልሙሀም እኔ ብሞት ይሻለኛል፣ ልጄ ወደ ከተማ እንዴት ነው መሄድ አለባት፣ መውጣት አለባት። እኔና አደይ አንድ ላይ እንድንኖር አልተፈቀደልንም እያለች ትላለች። እና የአደይ ስቃይ ዝላ ያላበቃም እንደታሰረች እዛው እንትኑ ነርሳይ ሊያገባት ያለው ሽማግሌ ሳይሆን ይሄኛው ነው ሽማግሌው ነው የደፈራት። እና በጣም የሚገርም ድራማ መሆኑን እያወቅኩኝ ነገር ግን በጣም አሳዘነችኝ ድራማ መሆኑን ግን እየተረዳሁ እያለ ማለት ነው። እና እንጃ እርግጥ ይሄ ድራማ ብዙ ነገር ያስተምራል ብዬ አስባለሁኝ። ያው እንግዲህ ህይወት ትምህርት ቤት ናት ይባል የለ እና አደይ አሁን እኛ ያለንበትን ህይወት ያመለክታል ማለት ነው። ስንቶቻችን ነን ሀገራችን ለመመለስ እቅድ እያለን ሀገራችን ለመመለስ እቅድ አለን፣ ነገር ግን ስንቶቻችንን አልስተካከልልን ብሎ ለቤተሰቦቻችን ብለን ኃላፊነት ተሸክመን እዛ ሀገር እየኖርን እያለ ቤተሰቦቻችን ግን አይረዱንም ማለት ነው። ዝም ብለን በቃ ብርም ሆነ ማንኛቸውም ነገር ዝም ብለን በነፃ የምናመጣው የሚመስላቸው ስንቶቻችን ናቸው ቤተሰቦቻችን ማለት ነው። እርግጥ ሁሉንም ቤተሰብ ማለት አይደለም፣ አልፎ አልፎ ያው የሚረዳ ቤተሰብ አለ አልፎ እልሙሀም ነጃሂ በለን አደይንም ተስቃይ ድራማ መሆኑን እያወቅኩኝ ነገር ግን አሳዘነችኝ።